ማን ነው ስምሽ? ራሂል። ከየት ከተማ መጣሽ? አዳማ። አዳማ ለመጣሽ ወደ ፊት ለፊት ይቅርታ ለማለት ማን? የኢትዮጵያን ሕዝብ። የኢትዮጵያን ሕዝብ? አዎ። 100 ሚሊዮን? አዎ። እሺ። እኔ የኢሉሚናቲ አባል ነበርኩ ከዚህ በፊት ለ8 አመት። አባል ነበርኩ ማለት የነሱን ስራ ነበር ማገለግለው። በደንብ ራስሽን ያወቅሽ ኦፊሻል በሆነ ሁኔታ ማለት ነው? አዎ። እስከ 6 አመት አላቅም ነበር ማለት ይሄ እስከ 6 አመት በኋላ 2 አመቱን አላቅም 8 አመት ነው የገባው ታላልኩም 2 አመቱን አላቅም ነበር ሳላቅ ነበር ማገለግለው 6 አመት ግን ሳቅ ነበር ማገለግለው 6 አመት በደንብ ታውቂያለሽ? በደንብ። ምንድነው ያንቺ ኃላፊነት? ወጣትን መሰብሰብ እና ይሄ ሊፒዎች ፔስትል ምናምን ሲሰጥ ማህተም ማስመጣው እኔ ነኝ እና ልብስን ዲዛይነር ነኝ ተማርኩትና ዲዛይን ነው ልብስ ማደርገው እና ዲዛይኑ ላይ የነሱ ማህተብ ነው ማደርገው ሲሸጥም ተማሪ የሚያሉኝ በእነሱ ፊልድ ስለሆነ እና እንደ ዛሬ ማለት እንዴት ነው ሰው ብጥብጥ አያቅማ እኔ ከወር በፊት ነው ብጥብጥ ሊነሳ መሆኑን ማቀው ማለት አሁን ብጥብጥ ሊነሳ መሆኑን እዚህ ቦታ እዚህ ሰዓት ብጥብጥ ይነሳል ብዬ ለማቃቸው ጓደኞቼ ማለት ሞዳቸው ጓደኞቼ ከቤት እንዳትወጡ ብዬ ነግራቸዋለሁ ባልኩት ሰዓት ባልኩት ደቂቃ ብጥብጡ ይነሳል። ምድብ ያብዛኛው መሰራበት የነበረው ፖስታ አዳማ ስለሆነ ፖስታ ፍራንኮ ምናምን ነበር መሰራው ሰራ የታክሲ ሰልፍ አይደለም ስትሰለፍ እገባለሁ እኔ ምገባው ግን ኋላ ቀድሜ ነው ወደ ኋላ ቀርቼ ስገባ እንዲነክቼክ ደሞ ስጄ ነው መሄደው ነክቼክ ደሞ ስጄ ሄዳለሁ ሞስዶ ግን እስከ አንተ ስለማታቅ የሚያውቁትን ሳይሆን ማለት መግባት የሚፈልጉትን ሰው ይዤ አልሄድም መግባት ማይፈልጉትን ሰው ነው ይዤ የምሄደው እና ነክቼ ማለት እንደዚህ ነካህና ደሞ ስጄ እጄን አልጨብጥም እስከ ማስረክብ ድረስ አልጨብጥም ከዛን እዛ ካስረከብኩ በኋላ እጨብጣለሁ እጄ ለማን ነው ተስረክብ? ለኃላፊዎች አሉ ወስደው የሚያስረክቡ ለሌላ ማለት ነው። ኢትዮጵያ ውስጥ ነው? አዎ። እርግጠኛ ነሽ? እርግጠኛ አለ ፓስተሪም አለ ብዙ ሰው አለ የሚያውቅ። እሺ ቀጥይ። እና ቸርች ላይ ነበር የመጀመሪያ ሰሞን ቸርች ላይ ነበር ይሄ ቸርች ሂጂ ምድብሽ እዚህ ቸርች ነው 15 ልጆችን ይዘሽ ነው ይባላልው እና ሄድና የተመደብኩበት ቸርች ነበር ቲኔጀር መበተን ነበር ህፃን ቲኔጀሮች አሉ እነሱ መበተን ነበር ቢያንስ 2 ሳምንት ነው የፈጀብኝ ለመበተን የ6 አመት ቲኔጀሩን በ2 ሳምንት ነው በትኝ የወጣሁት ልጆቹን ወስጃቸው ማለት ነው ወደኔ ስራ አስገብቻቸው እና አሁን ሴት ልጅ የወር አበባ የምታየው በወር አንዴ ነው እኔ በወር 3 ነው ማየው ሁለቱ የነሱ ነው አንዱ ኖርማል ኬዝ ነው ማለት የሚቀመጠው ኬዝ ማለት ነው ሁለቱ የነሱ ነው አንዱ ከእግዚአብሔር ነው እና በጣም ነበር ሲያሰራኝ የነበረው ማለት ይሄ ነው ብዬ ነፃ አውጡኝ ብዬ ሄድኩበት ቸርች ነበር እውነት ለመናገር ግን ነፃ ከማውጣት ይልቅ ሪች ባይብል አነበብሽ ከማለት ይልቅ ሪች ዛሬ ሀገሪቷ ላይ ምን ሊፈጠር ነው ሪች ዛሬ ስራሽ ምንድነው ብለው ነው የሚደውሉልኝ ማቃቸው ፓስተሮች ማገልጋዮቹም እና ያን ነገር እንዳባብሰው ነው ማሚ ያደርጉኝ ትቼው ወደ ቸርች እንድሮጥ አያደርጉኝም ነበር ፋሚሊም ኬዝ ምናምን ስላለ ከቤተሰብ ጋር አላወራም ቅርበትም የለኝም አብዛኛው ውጪ ነው ሙለው ስራዬም እንደዛ ነው ቤት አልቀመጥም እና በጣም ነበር ሲያሰራኝ የነበረው እንዴት ገባሽ እዚህ ውስጥ አባል ውስጥ ዳንስን ቲያትርና ዳንስ በጣም ነበር የምወደው ቲያትር ብዬ ቤት ተመዘገብኩና በዳንስ ገባውና የዳንስ አባላቶች ልጆች ነበሩ ዛ አባል ይሆኑና ወረቀት ሲያስፈርሙኝ የፈረምኩት ወረቀት ለካ የነሱን ነው ለ2 አመት ሳላቅ ነው ያገለገልኩት ወርሺፕ አስደርግ ነበር ወርሺፕ ማስደርገው መድረክ ላይ ስቆም ያሰለጠኑኝ ነው ማለት ዋናው ያሰለጠኑኝ አሁን መዝሙር ሲዘመር እንዴት ነው እንቅስቃሴ ይደረግ ይለ እኔ የነሱን እንቅስቃሴ የኔን እንቅስቃሴ አቶ ሌላ ሰው እንቅስቃሴ እንዲያደርግ ነው ማለት በተለመደ ኬዝ ሳይሆን ባልተለመደ ኬዝ ነው እንዲዛቸው እሱም ሲያሰራኝ ነበርና ሰው ደህንነት ወስዶ ይጣመቅ ይለ እኛ ደህንነት ስንወስድ ደም ነበር በደም ነው ገንዳ ውስጥ ነው የምንጣመቀው ገንዳ አለ በኋርለም ገንዳ አለ ይሄ የጌታ ራት ስትሉ ደም እንዴት ነው ይሄ ደም የሰው ስጋ ተቆርጦ ነበር የሚሰጠን ለሊት ነው የምንሄደው ቀን አይደለም ምለብሰው ልብስ ይነግሩኛል ለሊት ስተኛ ምለምቀባው ሎሽን ነገረኛል ያንን ነገር አርግቼ ነው ያንን ነገር ካላደረኩ ግን እንደም ሰውነቴ ላይ በጣም ጣባሳለ እነሱ ይመቱኝ እንዲ አስረውኝ ነው የሚገርፉን
6 ቀን አስረውን ይገርፉናል ያጠፋል ልጆች ማለት ነው ባክስ ስወጣ ማለት እሺ በቃ ከዚህ በኋላ አልመለስም ብዬ ስወጣ ደም ነው የሚያስተፋኝ እንደውም ትቼ ማለት አልገባም 1 አመት ሆነኝ ከነሱ ከወጣው አታኩ እንዳለ ሆኖ ማለት ነው እና ደም ያስመልሰኝም ነበር አሁን እዚህ ከመጣው በኋላ ዛፌንት ነቂ ደም ነበር ሲያስመልሰኝ ነበር ዶክተሮች ነበሩ እዚህ እና ምንድነው ብዬ እሱን አናገርኩትና እስቲ አብሬው አለኝና ይቅርታ ማለት የምፈልገው ደግሞ የኛን ቸርች ልጆች ቲኔጀሮችን እና እያየሁት መኪናና መኪና አጋጭቼ ይገባለሁ ጓደኞቼ ያሉ እዛ ጋር ያለው መኪና ይታያቸዋል አላቸዋለሁ እዚህ ጋር ካለው መኪና ጋር አሁን ይጋጫል እላቸዋለሁ እነሱም አባል ስለሆኑ ከዛ ገምርሽ ነው ምናምን ብለው ሲጋጩ እኛ ተነስተን እንሄዳለን ከዛን ገቢውን ደሙን ገቢ አርግተን አሁን እንዴት ነው ደም ሲያስመልሰን ምናምን በኢየሱስ ደም አንልም አብዛኞቻችን ልክ ያላሉትን ቶሎ ነው ወስደን እዛ ግብር የምናስገባው ለምን ምን ፈርበርኮም ፔስት ሊፒዎችን የነሱ ስለሆነ ምናስመታው ማህተብ የነሱ ስለሆነ የነሱ ነው እና እንደዚህ ነበር ቤተሰቦች ያቃሉ አዎ አሁን ያወቁት አሁን ቅርብ ጊዜ ሆናቸው ካወቁ ትላንትና ስትነግሪኝ አንድ ጥያቄ ጠይቄሽ ነበር አሁን ይሄ እንዴት ነው እኔ ፕሩፍ እንዴት ነው እርግጠኛ መሆን የምችለው አንዳንድ ሰዎች እንደውም ነው ይሄ ፈጠራ ነው ምናምን ነው ብሎ ይላሉ እና በአንድ በኩል 1 2 3 4 5 እያለ ምስክርነት በ2 እና በ3 ይጻናል እንደሚለው ብዙ ወጣቶች ይሄን ኬዝ ያነሱልኛል እንዴት ሆኖ ነው ታዲያ ብዙ ወጣቶች ይሄን ኬዝ ሊያነሱ የሚችሉት በያስባሉ በሌላ በኩል ደግሞ እንዴት ነው ይሄን ነገር እውነት ነው እውነት አይደለም የሚለውን ክሮስ ቼክ ማድረግ የሚችለው አለ አንደኛ ፓስተሪም አለ የሚያገለግለኝ እንደውም እሱ በጣም ያያልም እኔ ፊቴ እንደዚህ አልነበረም አባልነት ሳቆም ፊቴ ደም ይደማዋል ሽፍ ይላል ቶሎ እንደውም ሪች ወተሻላ ይለኛል ስገባ ጥርት ይላል ቸርች ያሉት ልጆች ወይኔ አንቺን ፊት በሰጣም ብሎ ይመኛሉ እኛ ቸርች ያሉት ልጆች ማለት ነውና አዳራሻችን ኪራይ ነው ስብሰባ ሲደረግ ማለት ቸርቹ ይዘጋ ስለው ዛክ ማህተብ ሲመቱልኝ ቀድሜ ስለማቀኔ አገልጋያችን ደውልና በዚህ ቀን እሁድ ቀን ቸርቹ ሊዘጋ ነው እና ቀድማችሁ እናንተ ወረቀት ሲደርሳችሁ ማለት ከቸርቹ ሊዘጋ ነው ተብሎ ኪራይ ስለሆነ እንደፈለጉ ነው የሚያደርጉት ያዳራሹ ባለቤት ስለዚህ በዚህ ቀን ቸርቹ ሊዘጋ ነው እንዳያዘጉት እንደምንም አድርጉ ስል ባልኩት ሰዓት ባልኩት ደቂቃ ወረቀት ደብዳቤ ይደርሳችኋል ዛሬ እንዳትገቡ ተብለው ፖስታ ጋር እኔ ቤት ሆኜ ፖስታ ጋር ነው አገልጋያችን ጋር ደውዬ እንደዚህ ሊፈጠር ነው ወይ ዛጋ የሆነ ጸሎት ብታደርጉ ስል ያን ሰዓት ያን ታይም ይፈጠራል ያልኩት ነገር እኔ ስወጣ ደግሞ ቤት በጣም ጥል ይፈጠራል ምን ጥቅም አገኘሽ አንቺ ምንም አላገኘውም በሰዓቱ ብር ይሰጡኝ ነበር በቀን 15 ልጆች ካስገባው 5000 ብር አለኝ እጅ በእጅ ነው የሚሰጠኝ 20 ልጆች ካስገባው ደግሞ 10000 ብርም 8000 ብርም ይከፍለኛል ብር ይከፍለኝ ነበር ግን ቶሎ ስወጣ ከዛ ማለት ይመልሰኛል ያስገባኛል ትንሽ ነገር ነው ከኛ ቃል የሚፈልገው መልሶኛል ለመውሰድ ማለት ነው እና ወረ ብሩን ይዤ ቅጣል ይሆናል ብሩ አገልጋያችን ይነግራል ካወራውና ብሩን የነሱን አባልነት ሳቆም የሰጡኝ ብር ቅጣል ይሆናል እኔ ሳስተምር ምን ተረዳሽ ስለ አላማ ስታስተምር ራሴ ነው የኔ አላማ የምፈልገው ልብስ ነው የምፈልገው ቡቲክ ቤት መክፈት እቅድ ነው ያለኝ የራሳቸውን ማቴሪያል ስለሆነ የሚይዘው እና በቃ ይሄ የዓለም ነገር አለ የምፈልገው ቤት ነው የምፈልገው መኪና ነው የሚያዝ ያለብኝ ነው ማለት ግን ራሴ እንዳቅ ነው እና ሰው ይምራል እግዚአብሔር ይምራል ጊዜ አይምር የሚለውን ፓርት አግኝቻለሁ ማለት ጊዜ እንደማይምረኛ አግኝቻለሁ ወደ ኋላ ተመልሼን ጊዜ ማምጣት እንደማልችል አውቃለሁ ግን ሌላም ጊዜ ሌላም ምዕራፍ እንዳለ ተረድቻለሁና ይቅርታ ማለት አልወድም ፋዘርንም ማንንም ሲጀመር ከቤተሰብ ጋር ህብረት የለኝም መጣው 2 ሰዓት ተኩል 3 ሰዓት ነው የምገባው ክላስ ይገባለሁ ዘጋለሁ ስልኬን ነው አባቴን አልወደውም ስልኬን እንደምወደው እናቴንም አልወዳትም ስልኬን እንደምወስዳ ስልኬን ተሳስቶ የነካሰው ከኔ ጋር ነው የሚጣላው ከታላቅ ወንድሜ ጋር ጣላለሁ እና በጣም ነበር ስታስተምር ነግረው እንደውም ስላላማ አባዬ ደውሎ ነግሮት ይሁን እንዴ ያልኩት አባዬ አውርቶት ይሁን እንዴ ብዬ በጣም ነበር ሰማይ ነበረው ላው የኢትዮጵያ ህዝብና አባቴ እናቴን የቸርች ልጆችን በተለይ ደግሞ ቲኔጀሮችን በጣም ይቅርታ
ተመልሼ እግዚአብሔር እድል ሰጥቶኛልና የበተንኳችሁን ተመልሼ ሰበስባችኋለሁ ብዬ አስባለሁ ከእግዚአብሔር ፍቃድ ጋርና በጣም ይቅርታ